ይሄኛው እንደምታዩት ቅድም እንደተናገርኩት በግሬይ ነው ቤዙ ነጭ ሆኖ ግሬይ ከለር እኛ ቆዳ ላይ ዳርክ ስኪኖች ላይ ቀዝቀዝ የማለት ባህሪ አለው። ይሄ ግን በቀይ ጥለት ስለተሰራ ያ ግሬይ ቀዝቃዛ የሆነውን ከለር ባላንስ አድርጎ ሞቅ ያለ የሚያምር የተዋበ ከለር እንዲኖረው ያደርጋል። ግሬይ ስለሆነ በሲልቨር ጫማ ከዛ በሲልቨር ቦርሳ አርጌው ኦፍ ኮርስ ወርቄን እቀይራለሁ ሲልቨር ወይንም ደግሞ ነጭ ወርቅ አድርጌ ልቅም ተደርገው የተሰሩ የሸማኔ ጋቢዎች በላብራቶሪ ቴስት ጥራታቸው የተመሰከረላቸው ፈርስት ግሬድ ኦርጋኒክ ሺያ በተር እንዲሁም ካስተር ኦይል በተለያየ ሀገር ላላችሁ ገና ጥበብ ዌብሳይት ላይ ታገኙታል። እኔ ልምዶት እንዴት ከርማችሁልኛል? ዛሬ እንዴት እንደለበስኩኝና እንዴት ልለብስ እንዳሰብኩኝ አብራችሁኝ ተከታተሉኝ። ጣሊያን እኔ የምኖርበት አካባቢ ሙቀቱ ስንት ገብቷል መሰላችሁ? አለማጋነን ቀን ቀን ወደ 31 32 ዲግሪ ሴንቲግሬድ እንዴት እንደሚያለብ እንዴት እንደሚሞቅ ለነገራችሁ አልችልም። ግን እግዚአብሔር ይመስገን ያው ኤሲ ስላለ በየቦታው ትላላችሁ። ወደ ማታ አካባቢ ደግሞ አየሩ ድብልቅልቅልቅልቅ ይልና ለምሳሌ አሁን ትላንትና ማታ እንደ ዶፍ ሲያወርደው ነበር ዝናብ። ዛሬ እንዴት እንደሆነ ባላቅም ግን ወደ ማታ አካባቢ ትንሽ ቀዝቀዝ ይላል። ለምጠራበት ግብዣ ለብሼ ቢሄድ ሙቀቱን እችለዋለሁ ብዬ እገምታለሁ። እስከ መጨረሻ ድረስ ተከታተሉኝ። በዚህ አጋጣሚ የእናንተን አመለካከት የእናንተን አስተያየት ኮሜንት ላይ ጻፉልን። ሁልጊዜ እንደምለው ቻናሌን ሰብስክራይብ ያላደረጋችሁ ምን እየጠበቃችሁ ነው? ለምንድን ነው እስከዛሬ ድረስ ሰብስክራይብ የማታደርጉት? ዝም ብላችሁ የምታዩኝ ደግሞ ከዛ በአርቲፊሻል ኢንተለጀንስ የተሰሩ ቪዲዮዎች ላይክ እያደረጋችሁ ከምታበረታቱኛ የምታበረታቱ አይሻልም? ተው ግን የእነ ሲሪ መቀለጃ እንዳትሆኑ። ለማንኛውም ላይክ እያደረጋችሁ ሼር እያደረጋችሁ እንድታበረታቱኝ አደራ እያልኩኝ ወደ ልብሴ እንደምታዩኝ ስስ የሆነ ቲሸርት በጣም ነው የሚሞቀው እንደነገርኳችሁ። ክፍት ጫማ በቃ እንደዚህ ጤል ብዬ ነው የዋልኩት። ፀጉሬን በተቻለ መጠን አንገቴን የሆነ በቃ ላይክ ያለውን ሙቀት እንዳያጋንንብኝ ሰብሰብ አድርጌ ነው እንደዚህ እምሰራው እንዳያልበኝም ላይክ ላብ ለፀጉር መጥፎ ስለሆነ ማለት ነው። ቀለል ያለ ቦርሳ ውስጤ ቦርሳዬ ውስጥ ምን ትይዛለች ብላችሁ ካላችሁ ቁልፍ፣ ሶፍት እና የመኪና ቁልፍ፣ ከዛ በተረፈ ክሬዲት ካርድ፣ ድራይቪንግ ላይሰንስ፣ ሌላ ምንም የሚይዘው ነገር የለም። ሙቀቱ የሆነ በቃ ምንም ነገር ባትይዙ ደስ ይላችኋል። በጣም ኃይለኛ ሙቀት ውጩ በጣም ኃይለኛ ሙቀት ስላለ ማለት ነው። ያው ተቃላችሁ እኛ ኢሮፕ በጣም ነው የምንራመደው ከአንድ ቦታ ወደ ሌላ ቦታ ተራምደን ነው እንጂ እንደሌላ አገር እዛ ፓርክ አርጋችሁ እዛው ብድግ ብላችሁ እዛው ምናምን አይደለም ላይፋችን። እና ስንራመድ የሚመቸንን ጫማ የሆነ ቀልጠፍ ያለ ነገር ከዛ በተረፈ ደግሞ የሆነ በቃ የሚመቸንን አይነት ስታይል ነው የምንጠቀመው። ሲቀጥል ማታ እንዴት ለብሼ ልውጣ ብዬ ነው የመጣሁት። ተከታተሉኝ። በጣም ብዙዎቻችሁ ወዳችሁታል። በጣም ብዙዎቻችሁ ባለፈው ካሳየሁት ይሄኛው ለየት የሚለው ምንድነው? አረንጓዴ ከለር ነው የተጠቀሙት። ልክ ዋናው ቤዙ ክሬም ከለር ሆኖ ነጭ አይደለም፣ ክሬም ከለር ሆኖ በአረንጓዴ መስመር የሆነ በእውነት ጠጋ ብላችሁ ብታዩት የሚያምር ሀር የሆነ ከለር ነው የተጠቀሙትና ክሩ ራሱ በጣም ያምራል። አንዳንድ ከለሮች ጠጋ ብላችሁ ስታያቸው የሚሰጧችሁ የሆነ የሚያምር እንትን አለ። ምንድነው ስሙ? ኤሌጋንት የሆነ ኢፌክት አለውና ይሄ ከለር ከባለፈው እንዴት ነው ያኛውን ቆይ ለብሻ ያሳያችኋለሁ። ያኛውን በጣም ብዙዎቻችሁ የወደዳችሁትን ይሄኛው ከዛኛው ምንድነው? ይሄኛው ዋርም ነው የሆነ ሞቅ ያለ እኛ ቆዳ ላይ እኛ ከለር ላይ ሞቅ ያለ ከለር ነው። በጣም ፍክት ያደርገናል አይነት ነገር እና እንደዚህ አድርገነው እንትኑን ነጠላውን ማን ነው መቀነቱን ቆንጆ አድርገን እንደሚታይ አድርገን
ወይ ከለሩን በጣም ወድጃለሁ ይሄንን ከለር ከዛኛው እኔ ያኛውን ነው ያሰራሁት እስቲ ያኛውንም ማሳያችሁና የእናንተን አመለካከት እጁ አጓጉል ነው ይውላችሁ እንደፈለጋችሁት ብትሰበሰቡት እጁ አጓጉል ተሰርቶ ሲቀጥል ጥለቱ ይሄ ጥልፉ በእጅ ነው የተጠለፈው ጥለቱም እንደዛው እንጂ ልጥፍ ምናምን ነገር አይደለም ሲቀጥል የፈትል ልብስ ነው በፈትል ነው የተሰራው ይላችሁ እንደምታዩት እንዴት እንደሚያምር ከዛ የራሱ እንደዚህ እንደምታዩት ነጠላለው ነጠላውን እንኳን አሁን ባለንበት ሙቀት የምጠቀመው አይመስለኝም ግን ቢፈለግ ቢያስፈልግ ነጠላው ራሱ ይላችሁ እንዴት ግርማ ሞገስ እንደሚሰጠው ቀሚሱን እንዴት እንደሚያምር በጣም ብዙ ሰው ወዶት በጣም ብዙ ሰው ጠጋ ብሎ አይቶት አድንቆት ጥሩ ጥሩ ደስ የሚል ፊድባክ ሰጥተውናል ቪዲዮ ልካችሁልኛል ለአንዳንዶቻችሁ ለብሳችሁት አመለካከታችሁን አስተያየታችሁን ብዙ ነገር ልካችሁልኛልና በጣም 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 የከበረ ምስጋና ለሁላችሁም እንደዚህ እንደለበስኩት ጸጉሬ እንደዚህ እንዳለ ወደ ኋላ ሰብሰብ አድርጌው እችኑ ቦርሳ ይዤ ይሄንኑ ነጠላ ጫማ አሁን እንዳደረኩት አድርጌ ቀለል ያለ ዝነጣ ብያዋለሁ እውነት ለመናገር እኔ ዛሬ ካለው ሙቀት የተነሳ ነጠላውን ወደ ጎን ብያዋለሁ እንደዚህ እንዳለሁ ግን እችን ጣል አድርጌ አክሰሰሪ ልብስ to the next level ያስገባዋል ያዘንጠዋል ኤሌጋንት ያደርገዋል ያሳምረዋል እንደነዚህ አይነት ክፍት ነጠላ ጫማ አድርገን ነው እንጂ የምንሄደው ታኮ ጫማ በዚህ በሙቀት አይታሰብም እኛ ጋር ባለው ሙቀት ለአንዳንዶቻችሁ ምናልባት ዌዘሩ ሊፈቅድላችሁ ይችላል ለኛ ግን ካለው ዌዘር አንፃር አይፈቅድልንም እንደዚሁ እንዳለሁኝ ኤክስቴንሽን ባረግ በጣም ደስ ይለኛል ታቃላችሁ ኤክስቴንሽን ልብስን የሆነ ሞቅ ያደርገዋል ገነን ያደርገዋል ግን ሙቀቱ ወይ እንኳን አይደለም ኤክስቴንሽን ላደርግ ገና ሳስበው ራሱ ያለበኛል ገና ሳስበው ራሱ ሙቀት ነው የሚለቅብኝ ስለዚህ እንዲሁ እንዳለ እወጣለሁ ብዬ አስቤያለሁ እንደዚህ ለብሼ ምን ሽቶ ልቀባ ከስከዛሬ ካሳየኋችሁ ውድ ተከታታዮቼ እናንተ በጥንቃቄ የምታውቁኝ ከሽቶዎቼ አንድ ሽቶ መርጣችሁ ኮሜንት ላይ ጻፉልኝ ዛሬ ማታ ከመውጣቴ በፊት ሽቶዬን ተቀብቼ ዝንጥ ብዬ ፏ ብዬ እሄዳለሁ ብዬ አስቤያለሁ ያኛውን ደግሞ ቀይሬ ላሳያችሁ ይሄኛው ባለፈው በጣም ብዙዎቻችሁ የወደዳችሁት የባለፈው ቪዲዮ ላይ አይታችሁት ሲያምር ያላችሁት ይሄኛውን ነው ይሄኛው ነጭ ሆኖ ቤዙ በግሬይ ነው መስመሩ ያ ደግሞ ቤዙ ክሬም ከለር ሆኖ በአረንጓዴ በሚያምር አረንጓዴ ነው የተሰራው ከሁለቱ ይሄኛው ትንሽ ቀዝቀዝ የማለት ባህሪ ያለው ግን በጣም የሚያምረው ፓርት ጥለቱ ነው ጥለቱ በቀይ ስለሆነ ፏ ብሎ የሆነ እኛ ላይ ያው ቀይ ነገር ታቃላችሁ ግንን ነው የሚለው እኛ ላይ ቀይ ጥለቱ በጣም ያምራል ኤሌጋንት ያደርገዋል እንጂ ከለር ኮምቢኔሽኑ ይሄ ቀዝቃዛ ከሚባሉት ከለር ኮምቢኔሽን ውስጥ ነው ልክ እንደዚህ እንዳለ ይሄንን ልክ እንደዛው መቀነቱን አድርጌ ግን ጫማ እቀይርለታለሁ ስፋቱ ሁለቱም አንድ ነው ሰፊ አርገው ነው የሰሩት ባለፈውም ተናግሬያለሁ የገዛችሁትም መስክራችኋል እጁ ሁሉም አጓጉል ነው ለሁሉ ሰው ስታንዳርድ ይሆናል ተብሎ የተሰራ ነው እንግዲህ እንደዚህ አርጌ አያችሁት ከኋላ እስተከከል አረጋዋለሁ ጫማ እቀይርለታለሁ መቀነቱን ስታደርጉበት ያ ሁሉ ቮሊዩም ስብስብ ይልና ሸንቀጥ ብሎ ይውላችሁ ከበስተጀርባ እንግዲህ ያያችሁ በደንብ ታስተካክሉታላችሁና ቮሊዩሙ ልክ መቀነቱን አርጋችሁ አሸብ ስታደርጉት የሚያምር አይነት ኤሌጋንት የሆነ ሸብሸብ ብሎ ቆንጆ በቃ እንዴት ብዬ ልንገራችሁ አለቁጠባ የተሰራ ልብስ ብየዋለሁ እጁ እንደምታዩት አጓጉል ብትፈልጉ ሰብሰብ አድርጋችሁት እኔ እንደምወደው ወደ ላይ ታረጉታላችሁ ካልፈልጋችሁ ደግሞ ወረድ ታድርጉታላችሁ የምርጫ ጉዳይ ነው ይሄኛው እንደምታዩት ቅድም እንደተናገርኩት በግሬይ ነው ቤዙ ነጭ ሆኖ ግሬይ ከለር እኛ ቆዳ ላይ ዳርክ ስኪኖች ላይ
ቀዝቀዝ የማለት ባህሪ አለው። ይሄ ግን በቀይ ጥለት ስለተሰራ ያ ግሬ ቀዝቃዛ የሆነውን ከለር ባላንስ አድርጎ ሞቅ ያለ የሚያምር የተዋበ ከለር እንዲኖረው ያደርጋል። ግሬ ስለሆነ በሲልቨር ጫማ ከዛ በሲልቨር ቦርሳ አርጌው ኦፍ ኮርስ ወርቄን እቀይራለሁ ሲልቨር ወይንም ደግሞ ነጭ ወርቅ አድርጌ ከዛ በኋላ ቀልብጭ ብዬ እሄዳለሁ። የትኛውን ወደዳችሁት? የትኛው ያምራል? ያኛው በጣም ያምራል። ምክንያቱም በቃ ያ ምንም ነገር አይፈልግም። ቤጅ ከለርነቱ አረንጓዴ የሚያምር አረንጓዴ ስለሆነ በጎልደን ጥለት ስለሆነ ልስልስ ያለ በቃ የሚያምር ከለር ነው። ይሄ ደግሞ በቃ ኤሌጋንት ቀይ ጥለት ስለሆነ ማለት ነው። ሁለቱም ያምራል። ሁለቱም ያምራል። የእናንተን አመለካከት፣ አስተያየት፣ ምርጫ ኮሜንት ላይ ጻፉልን። በቀደም ለታ በጣም ብዙዎቻችሁ የሽቶ ቪዲዮ ሰርቼ አረንጓዴውን ለብሼ ሳሳያችሁ እረ ስለ ልብሱ ኤልሲ በእናትሽ ልብሱን ንገሪን በጣም ብዙ ኮሜንትን ያነበብኩት። ለዛ ነው ይሄንን ቪዲዮ ልሰራላችሁ የተነሳሳሁት። ይሄንን ቀሚስ በተለያየ ከለር ኦርደር ማድረግ ለምትፈልጉ በጣም ትንሽ ከለር ነው የቀረን፣ ግን ያለንን ከለር ዌብሳይታችን ላይ ገብታችሁ ገና ጥበብ ዌብሳይት ላይ ታገኙታላችሁ። ሁሉ ጊዜ እንደምለው ስለምታበረታቱን፣ ስለምትሰጡን ሞራል፣ አንዳንዶቻችሁ ደግሞ እቃችንን ገዝታችሁ ቪዲዮ ተቀርጻችሁ ስለምትልኩልን፣ ስለምትሰጡን አስተያየት ክብር ይስጥልን። ሌላ ምን ማለት እችላለሁ? በጣም ደስ እያለን አንዳንዴ ደግሞ በቃ በጣም ለራሴ ደስታዬን መቆጣጠር ስለማልችል የእናንተን የሰጣችሁንን ኮሜንት ወይንም አስተያየትና ቪዲዮ ለሸማኔዎች ፎርዋርድ አደርግላቸዋለሁ እንዲያዳምጡት፣ ስህተትም ካለ እንዲያስተካክሉ፣ ሞራልም እንዲሆናቸው ወጣቶች ስለሆኑ እየሰሩ እኛም ደግሞ ሰፖርት እያደረግናቸው ከዚህም በላይ የተለያዩ የሚያማምሩ ውብ ስራዎች ይዘው እንዲገኙ እናረጋቸዋለን። ስለዚህ ጥበብ ብለሽ ገና ጥበብ እንዴት ነው ድሪያ የምትሸጩ ብላችሁ ለተቆጣችሁ እንግዲህ በእናንተ ብርታት ጋቢውንም የፈትል ቀሚሱንም በቃ ጥበብን በተመለከቱ የተለያዩ ነገሮች ጣልጣል እያደረገን እያመጣን ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ ጠቃሚ በሆኑ በተለያዩ በሚያበረታቱ ቪዲዮዎች የተለያዩ ሀሳቦች ያልተናኩ ያልተዳሰሱ ፖይንቶች ሼር እንድንደራረግ ስለሚረዳን ቻናሌን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንድታበረታቱኝ አደራ እያልኩኝ እኔም ለቅለቅ ልበልና ልብሴን ለብሼ ወደ ግብዣዬ ተባረኩልኝ። በሚቀጥለው ኢትዮ ኤልሲ ላይፍ ስታይል ላይ እስከምንገናኝ ተባረኩልኝ።